ሰላም፣ ዶክተር በረከት ነኝ። በቤቱ ጨቅላ ወይም ሕፃን ልጅ ካለ ይህ መልእክት ለእናንተ ነው። ኢንፋንታይል ኮሊክ ወይም የሕፃናት የሆድ ቁርጠት ከ5 ሕፃናት በአንድ ሕፃን የመከሰት ቻንስ ሲኖረው ዕድሜያቸው ከ6 ሳምንት እስከ 6 ወር ያሉ ሕፃናትን ያጠቃል። በይበልጥ ግን ከ3 እስከ 4 ወር ያሉ ሕፃናት ላይ የመከሰት ቻንሱ ከፍ ያለ ነው። የሚያሳዩት ምልክት ከፍተኛ የሆነ ተደጋጋሚ ለቅሶ፣ በሚያለቅሱበት ሰዓትም እግራቸውን ወደ ሆዳቸው ከፍ የማድረግ እንዲሁም ሆዳቸው የመነፋትና የመጠንከር ሁኔታን ያሳያል። ለቅሷቸው በቀን ውስጥ ቢያንስ ለ3 ሰዓት፣ በሳምንት ውስጥ ለ3 ቀናት፣ በዚህ ሁኔታ ለ3 ሳምንታት የሚቀጥል ከሆነ ኢንፋንታይል ኮሊክ ወይም የሕፃናት የሆድ ቁርጠት የመሆን ቻንሱ ከፍተኛ ነው። ሌሎች ህመሞችም ተመሳሳይ ምልክት ሊኖራቸው ይችላል። ነገር ግን ሕፃኑ ትኩሳት፣ ሰገራን ለማውጣት የሚቸገር ከሆነ፣ ሆድ ማበጥ፣ ማስመለስ የሚኖረው ከሆነ ኢንፌክሽን ወይም የአንጀት መታጠፍ ሊሆን ስለሚችል በአፋጣኝ ወደ ሕክምና መሄድ ተገቢ ነው። ይህ ነው ተብሎ ኢንፋንታይል ኮሊክ ወይም የሕፃናት የሆድ ቁርጠት የሚያመጣ ነው ተብሎ የተጻፈ ነገር ባይኖርም የተለያዩ ጥናቶች ግን እንደ መንስኤ የሚከተሉትን ዘርዝረዋል። የመጀመሪያው ያልዳበረ የስርዓተ ልመት ወይም የአንጀትና የጨጓራ እድገት፣ ይህም ደግሞ የሆድ መነፋት ከፍ ሲልም የቁርጠት ስሜት በሕፃኑ ላይ ያስከስታል። ሌላኛው ያልዳበረ የነርቭ ስርዓት ሲሆን ሕፃናት ለትንሽም ህመም ከፍተኛ የሆነ ለቅሶን ያሰማል። ሌላኛው አለርጂ ሊያመጡ የሚችሉ ምግቦች ናቸው። እነዚህም የላም ወተት፣ የዱቄት ወተት እንዲሁም አለርጂ የሚያመጡ ምግቦችን እናትየው የምትመገብ ከሆነ ለምሳሌ ስንዴና ስንዴ ነክ ምግቦች፣ የወተት ተዋጽኦዎች፣ እንቁላል፣ ለውዝ፣ እነዚህ የመሳሰሉ ምግቦች የምትመገብ ከሆነ በጡቷ በኩል ወደ ሕፃኑ ስለሚያልፍ የአለርጂ ስሜት በአንጀቱ ላይ ይፈጥራል። ይህም የኢንፋንታይል ኮሊክ ወይም የሕፃናት የሆድ ቁርጠትን ስሜቶች ሊያሰማ ይችላል። መፍትሄዎቻቸውን በቀጣይ ክፍል የምናይ ይሆናል። አመሰግናለሁ።